ተተቀበላቸው አላህ ያርግልን ኢንሻአላህ። ወደፊትም ደግሞ አላህ ያሰጥቶን በሰላም ደራሽ አላህ ያድርገን። ሀገራችንን ሰላም አላህ ያርግልን። በያድንበት አላህ ይጠብቀን። ውድ ቤተሰቦቼ ዩቲዩብ ቻናል ተከታታዮች ማለት ነው እንግዲህ ወደ ቻናሌ ብቅ ማለታችሁ ታልቀረ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮሜንት አስተያየት እየጻፋችሁ አበረታቱኝ። እንግዲህ ለቻናሉ አዲስ ከመሆነ ይመጥን ማለት ነው የእናንተን ማበረታታት ሁልጊዜ እፈልጋለሁ ማለት ነው። ውድ እህታችሁን አበረታታት፣ ቻናሏን አሳድጉላት ውድ እህቶቼ ማለት ነው። እና ዛሬ ሁለት ነገሮች እየላችሁ መጥቻለሁ ውድ ቤተሰቦቼ። ምን ነው አትሉኝም? በጣም የሚያጓጓ በጣም ደስ የሚል በጣም የናፈቃችሁ ማለት ነው የዚህ ትውስታ ያለባችሁ የናፈቃችሁ ሰዎች ዛሬ ለእናንተ እየላችሁ ብቅ ብያለሁ፣ ለእናንተ ለቤተሰቦቼ ማለት ነው። እኔ ራሱ አሁን መልሼ ሁልጊዜም እያየሁት አሁን ዛሬ ደግሞ ከእናንተ ጋር ለማየት ጓጉቻለሁ ማለት ነው። በጣም የሚያጓጓ በጣም ደስ የሚል ብዙ ትውስታ ያለበት ሰው ያለ ነገር ነው የመጣሁት ማለት ነው። በዚህ ምን መደረግ እንደሚችል የነበረ ጊዜ አሁን ያለንበት ወዴትና ወዴት እና ውድ ቤተሰቦች እንግዲህ ሁለት ነገሮች፣ አንዱ በጣም የሚያስደስት አንደኛው ደግሞ እኔ ተጠቅሜ ለውጥ ያገኘሁበት ነገር፣ እኔንስ ተጠቅሜ ለውጥ ያገኘሁበትን ነገር ደግሞ እስቲ እህቶቼ ይጠቀሙበት፣ የማይጠቀሙ ካለ ይጠቀሙትና እንደኔ ደግሞ ለውጡን ያገኙበት ብዬ እየመጥቻለሁ ማለት ነው ውድ ቤተሰቦቼ። እና እስከዛው ድረስ ወሬ አታብዥብን፣ ይዘሽ የመጣሽውን ነገር ቶሎ አሳየን የምትቸኩሉ ማለት ነው። እስከዛው ድረስ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ኮሜንቱን እንግዲህ አይታችሁ ከጨረሳችሁ በኋላ አስተያየት ጽፉልኛላችሁ ማለት ነው ውድ ቤተሰቦቼ። እና ዛሬ እየላችሁ የመጣሁት ወላሂ በጣም የሚገርም ነገር ነው ማለት ነው። እንዴት ይሄን ያክል ጊዜ ልታስቀምጪው ቻልሽ ልትሉ ትችላላችሁ። በቃ ተቀመጠ፣ ሰዓቱ ደርሶ እንግዲህ ዛሬ ወደ እናንተን ለማሳየት እየመጥቻለሁ ማለት ነው። በጣም የሚያጓጓ በጣም ደስ የሚል በጣም በቃ ትውስታ እንትን የሚል ነገር ነው እየመጣሁት ማለት ነው። የሁላችሁ እንግዲህ በስደት ተቀምጠን ይሄን ያክል ባለሙያ ነኝ በጥንቃቄ አስቀምጫዋለሁ። ያው ምንም መደረግ ስለማይችል ነው። ኢትዮጵያ ቢሆን ይሄን ያክል ሙያም ወይንም በጥንቃቄ ማስቀመጥ አይቻልም። ምን ዘማን ጠፍቶ ነበረ ማለት ነው። እና ልበላችሁ ብዬ ነው። እና ውድ ቤተሰቦች እስቲ ምን እየላችሁ የመጣሁ ይመስላችኋል? አጓጓችሁ አይደለ? እኔም ጓጉቻለሁ ከእናንተ ጋር ለማየት ማለት ነው። እናንተ ብቻ አይደላችሁም። እና ውድ ቤተሰቦች እስቲ ላሳያችሁ። አያችሁት መቼም ከኔ ቀድማችሁ እና ላሳያችሁት እስቲ እዚህ ውስጥ ምን ያለ ይመስላችኋል? የት ሀገር ምን ያለ ይመስላችኋል? ምን ያለ ይመስላችኋል? እስቲ ገምቱ ማለት ነው። ምን እየላችሁ እንደመጣው ገምቱ ውድ ቤተሰቦቼ። ብዙ ነገር ነው እየላችሁ የመጣሁት። ከትንሹ ልጀምር ወይንስ ከትልቁ? ከማንኛው ደስ ይላችኋል ማለት ነው ስላሳያችሁ። በጣም እየጓጓችሁ ነው፣ እኔም እየጓጓሁ ነው ከእናንተ ጋር ደግሞ ለማየት እና ይኸው እየላችሁ የመጣሁት አንድ ሁለት ደስ አይልም ቤተሰብ? ይሄን እየላችሁ መጥቻለሁ። ይሄ ብቻ መስሏችሁ? አለ ሌላም እየላችሁ የመጣሁት። ይኸውላችሁ እንግዲህ እንደዚህ በጥንቃቄ አስቀምጬ ለእናንተ ለማሳየት እየብቅ ብያለሁ ማለት ነው። ይኸው ስንት ብር ነው? 3 ብር። ሌላም አለ ደግሞ ማለት ነው። ይሄ ብቻ አይደለም ውድ ቤተሰቦች፣ እስቲ የናፈቃችሁ እስቲ ወት በዚህ ምን ነበረ መገዛት የሚችለው? በዚህ አንዷ ብር ምን መግዛት እንችል ነበር? ውድ ቤተሰብ፣ ውድ እህቶቼ በዚህ ምን መግዛት እንችል ነበረ ማለት ነው። በአንዳንድ ብር ምን ነበረ የሚገዛው? ምን መገዛት ይቻል ነበረ? ይሄ ብቻ አይደለም ማለት ነው። አንዳንድ ብር 4 ብር አለኝ ውድ ቤተሰቦቼ። ቁጥሩን ገለበጠው መሰለኝ ካሜራው። እና ሌላም አለ ደግሞ ላሳያችሁ። ሌላም አለ ደግሞ እስቲ በዚህስ ደግሞ ምን ነበር መግዛት የምንችለው ውድ ቤተሰቦቼ? በዚህ ምን መግዛት ነበር የምንችለው ሀባቢ?
በዚህ ጊዜ ሁሉ ርካሽ ያለ ፍቅር ያለ ሰላም እና አሁንም ቢሆን አላህ ሰላም አላህ ያደርግልን። የብሩ መርከስና የኑሮ መወደድ ምንም ማለት አይደለም። ዋናው ትልቁ ነገር የሀገር ሰላምነት ነው ማለት ነው። ሀገር ሰላም ከሆነ ምንም የሚቸግር ነገር የለም። አላህ ዳር እስከ ዳር ሀገራችንን ሰላም አላህ ያርግልን። የበፊቱን ፍቅር አላህ ይመልስልን። እና ውድ ቤተሰቦች ሁላችሁ እንግዲህ ይህን የሚመስል በጣም ደስ የሚል ነገር እየላችሁ መጥቻለሁ። አላህ እንግዲህ ይኸው የመጣሁት 300 ብር አለኝ። ውድ ቤተሰቦች ይታያችኋል አይደለ? መቼም እንደሚታያችሁ እርግጠኛ ነኝ። 300 ብር እዚህ አለኝ እና ይሄንን 300 ብር ይሄንን 100 ብር ማለት ነው። ይሄን 300 ብር እና አንዳንድ ብር 4 ብር አለኝ ማለት ነው። ወደዚህ ወደቀ እና ምን ትላላችሁ ቤተሰቦች? ደስ አይልም? ይሄን አይታችሁ መቼም ዝም ብላችሁ ማለፍ አይቻልም። አስተያየት ኮሜንት መጣፍ አለባችሁ። ውድ ቤተሰቦች አበረታታት እህታችሁን ላይክ ሰብስክራይብ እያደረጋችሁ ማለት ነው። ቻናሌን አሳድጉልኝ ሀባቢ። ኢንሻአላህ ደግሞ በሚቀጥለው የተሻለ ነገር ከዚህ የበለጠ ደስ የሚል ነገር እየመጣለሁ ብዬ ተስፋ አደርጋለሁ ማለት ነው። በዶላር የሚለውጥ ካለ ማለት ነው በዶላር የሚለውጥ ካለ እሙ መሐመድ ዩቲዩብ ቻናል ቤተሰብ ብር አላት ብላችሁ መምጣት ትችላላችሁ። የድሮ ብር የሚፈልግ ማለት ነው። በዶላር እንለወጣለን። ነገሩ ዶላርም ሲያንስበት ነው ይሄ መቀመጥ አለበት። እና ይሄን ይመስላል እላችኋለሁ ውድ ቤተሰቦች፣ የሀገሮች ልጆች። በዚች ምን ነበር እየገዛን በዚህ በ100 ብር ምን ነበር 300 ብር ምን ነበር መግዛት የሚችለው ሀባቢ 300 ብር ምን መግዛት ይችል ነበር? 100 ብር ምን መግዛት ይችላል ማለት ነው። 300 ብር ያልኩት 300 ብር ስላለኝ ነው። 100 ብር ነው ማለት ነው። እና እንግዲህ ይህንን የሚመስል በዚህ በረመዳን ፈገግ የሚያስብል ደስ የሚል ነገር እየላችሁ መጥቻለሁ ውድ ቤተሰቦች ማለት ነው። እንግዲህ እናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረግ ነው ማለት ነው። የሚቀጥለው ደግሞ ማለት ነው ሁለተኛው ደግሞ የማሳያችሁ እና እንዳልኳችሁ እንግዲህ ውድ ቤተሰቦች ይህንን ብር የሚፈልግ ካለ በዶላር ብቅ በል ብያለሁ ማለት ነው። ዶላርም ሲያንስበት ነው እና ውድ ቤተሰቦቼ ላይክ ሰብስክራይብ ሼር አድርጉ ማለት ነው። አበረታታት እሙ መሐመድ ዩቲዩብ ቻናልን ማለት ነው። ለቻናሌ እንግዲህ አዲስ የሆናችሁም አዲስ የመጣችሁም ላይክ ሰብስክራይብ ኮሜንት አስተያየት እየጻፋችሁልኝ ማለት ነው ውድ ቤተሰቦቼ እና ወላሂ በጣም ደስ ይላል። ደስ አይልም? በጣም ነው ደስ የሚለው። ፈገግ ያስብላል ማለት ነው ውድ ቤተሰቦች። እጅ ተገለጠ እና በጣም ደስ ይላል። የሀባቢ በዚች 100 ብር አንዳንድ ብር የተሸለመ የለም የሚያስታውስ ሽልማት። በጣም ነው ደስ የሚለው ሀቂቀትን ማለት ነው። አላህ እንግዲህ ሀገራችንን ሰላም አላህ ያድርግልንና ደግሞ ከስደት አላህ በቃ ብሎን በሀገራችን ደግሞ ተደስተን ባለን ነገር ተጠቅመን የምንኖር አላህ ያድርገን ኢንሻአላህ ሀባቢ። የሚቀጥለው ማለት ነው እየላችሁ የመጣሁት እኔ ተጠቅሜ ለውጥ ያገኘሁበት ነገር ማለት ነው። ብዙ ነገሮች እየገዛሁን ተጠቅሜያለሁ፣ ግን የተሻለ ነገር ደግሞ ሆነ ያገኘሁበት ለውጥና የተስማማኝ ነገር ማለት ነው። እስቲ ለእናንተም ደግሞ ሾክ ልበራችሁ ብዬ ላሳያችሁ ብዬ እየላችሁ መጥቻለሁ ማለት ነው ውድ ቤተሰቦቼ። እስቲ ቆይ ብር ልሰብስበው። ብሩ ደግሞ አሰባሳቢ ያስፈልገዋል መሰለኝ ማለት ነው። ብር ልሰብስብና የሚቀጥለውን ደግሞ እስከ መጨረሻ ድረስ ተከታተሉ፣ የትም እንዳትሄዱ ማለት ነው። አሳያችኋለሁ እና ሁለተኛው ማሳያችሁ ነገር ማለት ነው ውድ ቤተሰቦቼ ስለ ጠጉር ቅባት ነው። ስለ ጠጉር ቅባት ነው። እሱም የጠጉር ቅባት ምንድነው? እኔ ብዙ የጠጉር ቅባቶች እየገዛሁኝ ተጠቅሜያለሁ። በውድም እየገዛሁኝ በተመጣጣኝ ብር እየገዛሁኝ ማለት ነው ተጠቅሜዋለሁ። ግን ይሄን ያክል ለውጥ አላገኘሁበትም ነበር ማለት ነው። አሁን ደግሞ ይሄንን መጠቀም ከያዝኩኝ 3 ወር ሆኖኛል። ወላሂ በጣም አሪፍ ነው ማለት ነው። በጣም ጥሩ ውጤት አግኝቼበታለሁ። ሀባቢ ውድ እህቶቼ
ቤተሰቦቼ በየቅርባችሁ ባለው ሱቅ ማግኘት ትችላላችሁ ማለት ነው። ማንኛውም በቃላ ማንኛውም ሱቅ ላይ አለ ይሄ ቅባት ማለት ነው። ገዝታችሁ መጠቀም ትችላላችሁ። በጣም አሪፍ ቅባት ነው። ሽታ የለው፣ በጣም የሚጣፍጥ ቅባት ነው ማለት ነው። እኔ በጣም ተስማምቶኛል። ይሄው 3 ወር መጠቀም ከያዝኩት የተሻለ ለውጥ በጣም ጥሩ አግኝቼበታለሁ ማለት ነው። በጣም እየተሰባበረ ምናምን አስቸግሮኝ ነበረ ማለት ነው። እስከ ዛሬ የምትጠቀማቸው ቅባቶች በጣም ውድ የተባሉ አሪፍ ነው የተባለ ቅባት ራሱ ሞክሬ ነበረ ማለት ነው። ይህን ያክልም አልነበር፣ ግን በዚህኛው በጣም አሪፍ ለውጥ አግኝቼበታለሁ ማለት ነው። እሱም ቅባቱ ደግሞ ምንድነው ካላችሁኝ እስቲ ላሳያችሁ ምን አይነት ቅባት እንደሆነ ማለት ነው። ቅባቱን ሳላሳያችሁ ወሬ አበዛሁባችሁ አይደለም? ወሬ አበዛሽ የምፈልገውን ነገር እስቲ ላሳዩንና እንሂድ ብላችሁ የቸኮላችሁ ልትኖሩ ትችላላችሁ ማለት ነው። ውድ ቤተሰቦቼ ያው እና ቅባቱ ይሄ ነው ውድ ቤተሰብ፣ ይሄ ነው ቅባቱ ማለት ነው። የአቮካዶ ቅባት ነው። እኔ አሁን 3 ወር ይሄንን ቅባት መጠቀም ከያዝኩኝ ማለት ነው። ወላሂ በጣም አሪፍ ቅባት ነው ማለት ነው። እና ለሚሰባበርባችሁና በጣም ለሚያስቸግራችሁ ጠጉራችሁ በጣም ውጤት አግኝቼበታለሁ ማለት ነው። እኔ 3 2 ነው የማስመጣው ማለት ነው። እናንተ ያኔ እስከምትሞክሩት ድረስ አንዱን አንጥታችሁ መጠቀም ትችላላችሁ ማለት ነው። ሁላችሁ ቅባቱ የአቮካዶ ቅባት ነው ማለት ነው። በጣም አሪፍ ቅባት ነው። ጠርሙሱን እንደዚህ ስታዩት ትንሽ ይመስላል እንጂ ማለት ነው ወደ ሌላ እቃ ላይ ስትዘረግፉት በጣም ብዙ ነው ውስጡ ያለው ማለት ነው። እና እንደዚህ ሲታይ ትንሽ ይመስላል፣ ትንሽ አይደለም፣ ብዙ ነው የሚይዘው ውስጡ ማለት ነው። እና ውሃ ነገር ነው የሚመስለው። በጣም አሪፍ ነው። ሽታ ምናምን ነገር የሚባል የለውም። እንደፈለጋችሁ መጠቀም ትችላላችሁ ማለት ነው። በጣም ጠጉር ነው የሚያለሰልሰው። ይሄን ተቀብታችሁ ታጥባችሁ እንደ ልባችሁ አስይዛችሁ ማለት ትችላላችሁ ማለት ነው። ግራ የማያጋባችሁም አሪፍ ሆነ እንትን ይባላል፣ ይበጠርላችኋል ማለት ነው። እና ይሄንን ይመስላል ውድ ቤተሰቦች፣ ገዝታችሁ መጠቀም ትችላላችሁ። በጣም አሪፍ ቅባት ነው፣ የአቮካዶ ቅባት ነው ማለት ነው። ሽታ የሚባል ነገር የለውም። ጧት ተቀብታችሁ ማታ መታጠብ ትችላላችሁ። ማታም ተቀብታችሁ ደግሞ ጧት መታጠብ ትችላላችሁ ማለት ነው። ምንም ያኔ የሚያመጣው ጉዳት ምናምን ነገር ምንም የለም ማለት ነው። በጣም አሪፍ ነው። እየገዛችሁ ተጠቀሙ ማለት ነው። የምትጠቀሙትም ካላችሁ እንግዲህ ታውቁታላችሁ። ያልሞከራችሁትም ደግሞ እንደኔ 2-3 ሳታስመጡ አንዷን ብቻ ገዝታችሁ ለውጡን ለማየት መሞከር ትችላላችሁ ማለት ነው። ሊስማማችሁ እንግዲህ ላይስማማችሁ ይችላል። እኔ ግን የተስማማኝንና የሞከርኩትን ነገር ውጤት ያገኘሁበትን ነው ለእናንተ እየላችሁ የመጣሁት ውድ ቤተሰቦቼ። እና እንግዲህ እየላችሁ የመጣሁትን ነገር ከወደዳችሁ ዝም ብላችሁ እንዳታልፉ፣ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ማለት ነው አበረታቱኝ። እንግዲህ እኔ ያው ቅባቱ ገርሻ ነው ማለት ነው፣ ጠርሙስ ነው። እናንተ በምትጠቀሙት እቃ ላይ በሆነች እቃ ላይ እንትን ብላችሁ ዘርግፋችሁ መጠቀም ትችላላችሁ ማለት ነው። እኔም እንደዛ እያደረኩ ነው። ምክንያቱም ስንቀባ ይሄ ወይ ከእጃችን ላይ መለጥ ካደረገ ገርሻ ስለሆነ ሊሰበር ይችላል ማለት ነው። እና ሀባቢ ይሄን የሚመስል በጣም ደስ የሚል ነገር ዘና የሚያደርግ ነገር እየላችሁ መጥቻለሁ። ብሩ ማለት ነው በጣም ደስ ይላል። በጣም ትውስታ ያለበት እንግዲህ ሀገራችን ይሄ ድሮ ብር ማለት ነው። አንድ ብር ምን ያክል መግዛት እንደምንችል በ100 ብር ምን ነበረ መግዛት የምንችለው? ይሄን 300 ብር ይዘን ከደን ምን ነገር ገዝተን እንደምንመጣ ማለት ነው። አንዳንድ ብር ራሱን መግዛት እንደሚቻል አላህ እንግዲህ አሁንም ቢሆን ጥሩን ጊዜ አላህ ያንጣልን። አላህ ሀገራችንን ሰላም አላህ ያድርግልን ኢንሻአላህ። ያው እንዳልኳችሁ ዋናው ትልቁ ነገር ሰላም ነው ማለት ነው። የሰው ልጅ ፍቅርና ሰላም ካለ ሁሉም ነገር አለ ማለት ነው። እና ደግሞ ሰላም ከሌለ ሁሉም ነገር ቢረክስ ብርም ቢኖርም ምንም የሚያደርገው ነገር የለም ማለት ነው። ሁሉም ነገር ቢወደድ እና ብርም የተወሰነ ብቻ ቢኖር ሰላም ከሆነ ሁሉም ነገር ይሞላል ማለት ነው። ዋናው ሰላም ነው። አላህ ሰላም አለ ያርግልን ሀገራችንን። ውድ ቤተሰቦቼ እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አላህ በያለንበት ሁላችንንም አላህ ይጠብቀን። እኔንም በርቺ ጠንክሪ ለምትሉኝ ተጎኔ ለቆማችሁ ውድ እህቶቼ
ጀዛኩም አላህ ኸይር ነው የምለው። አላችሁ ምርጥ ምርጥ እህቶች ማለት ነው፣ ምርጥ ቤተሰቦች የራሳችሁን ትታችሁ ለኔ ብዙ ነገር የምታደርጉልኝ ማለት ነው። በዚሁ አጋጣሚ ጀዛኩም አላህ ኸይር በጣም አድርጌ ነው የምወዳችሁ ማለት ነው። ወላሂ የራሳችሁን እየተዋችሁ ማለት ነው የኔን የምታስተካክሉልኝ እህቶቼ እኔ እንጃ ብቻ ቃላት ያጥረኛል ማለት ነው። አላህ ደግሞ እንግዲህ ከራሳችሁ በበለጠ ለሌላ ሰው የሆነ ነገር የሚስተካከል ነገር የራሳችሁን ትታችሁ የሰው የምታስተካክሉ የራሳችሁ እያለ የሰው የጎደለበት የምትሞሉ ማለት ነው። ቅን ቅን እህቶች፣ ቅን ቤተሰቦች እንደዚህ አይነቶችን ደግሞ አላህ ያብዛልን ነው የምለው። ያኒ አንድ ሰው አንተ ትብሽ አንቺ ትብሽ መባባል ካለ ሁሉም ነገር አለ ማለት ነው። ይህንን አተን ነው ሀገራችን እንደ እንጀራ መባላት የያዘው ማለት ነው ህዝቡ። አላህ እንግዲህ ሁላችንን ቅን ልብ አላህ ይስጠን ማለት ነው። ውድ ቤተሰቦቼ አላህ ቅን ልብ ይስጠን የምለው ሁላችንም ውድ ቤተሰቦች ማለት ነው። እና መተሳሰብ በትንሹም በትልቁም ነገር መተሳሰብ፣ አንቺ ትብሽ አንተ ትብስ መባባልን እንደዚህ አይነቱን እንግዲህ ለሁላችንም አላህ ይወፍቀን ማለት ነው። እንደው በረባው ባረባው ዝም ብሎ አንዴ በሃይማኖት አንዴ በዘር እንደው ዝም ብሎ መባላት፣ ስራ መፍታት፣ ጊዜ ማቃጠል ይሄ በጣም በጣም ከባድ ነው ማለት ነው። እንደዚህ አይነቱን ነገር እስቲ አላህ በቃለህ ይበለን። አቢሶ በሃይማኖት በዘር በጣም ከባድ ነው ወላሂ። አላህ በቃለህ ይበለን እስቲ እንግዲህ ወዲያ ማለት ነው። አላህ ሰላሙን አላህ ያንጣልን። እንደው ብቻ በየሚዲያው ላይ በየቶክቶኩ ምናምን ነገር የሚታየው ትንሹም ትልቁ የሚነሳና በቃ በሃይማኖት የሚያውቀውም የማያውቀውም እንደው ዝም ብሎ ስራ መፍታት ወላሂ ሱብሃንአላህ በጣም አስቸጋሪ ነው ማለት ነው። ስንት ነገሮች የሚሰሩ ስንት ነገሮች የሚደረጉ ነገሮች እያሉ ተቋርጦብኝ ነበር እና ውድ ቤተሰቦች እንግዲህ አላህ ሁላችንንም ቅልብ አላህ ይስጠን የምለው ሁላችንም አላህ ቀጥተኛውን መንገድ አላህ ይስጠን፣ ሁሉንም አላህ ሂዳያ ይስጠው ነው የሚባለው ማለት ነው። እና በያልንበት አላህ ይጠብቀን። ውድ ቤተሰቦች እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔንም አበረታቱኝ። በድጋሜ ደግሞ በጥሩ ነገር እስከምንገናኝ ድረስ እናንተንም እኔንም አላህ ይጠብቀን ማለት ነው። አበረታቱኝ፣ ቻናሌን አሳድጉልኝ ውድ ቤተሰቦቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።